ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ሰንብታችኋል? ከኢትዮ ሞረሽ ሚዲያ ለሰዓቱ ያዝናቸውን መረጃዎች እንደሚከተለው ወደ እናንተ እናቀርባለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ ስለምታደርጉልን ከልብ እናመሰግናለን። ኢራን ቀይ መስመር አልፋለች ሲሉ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ተናግረዋል። እስራኤል ሐሙስ ለአርብ አጥቢያ ኢራን ላይ ባደረሰችው ጥቃት የጀመረው የሁለቱ ሀገራት ግጭት ከዚህ የበለጠ እንዳይባባስም ከፍተኛ ስጋትን ፈጥሯል። የኢራንን የተለያዩ ቦታዎች ካጠቃው የእስራኤል ወታደራዊ እርምጃ በኋላ ኢራን ትናንትና ማምሻውን በጀመረችው ጥቃት እስካሁን 150 የሚሆኑ ባለስቲክ ሚሳይሎችን ወደ እስራኤል ተኩሳለች። ሚሳይሎቹ በእስራኤል የአየር መቃወሚያ ስርዓት ቢመክኑም የተወሰኑት መከላከያውን አልፈው በዋና ከተማዋ ቴልአቪቭ መሃል ላይ ሲያርፉም ተስተውለዋል። በተለያዩ የቴልአቪቭ ቦታዎች ላይ በወደቁት የኢራን ሚሳይሎች ምክንያት የተነሳውን እሳትን ለማጥፋት ምሽቱን የከተማዋ እሳት አደጋ ሰራተኞች መሰማራታቸው ታውቋል። በዚህ የኢራን የሚሳይሎች ጥቃት እስካሁን 40 እስራኤላውያን መጎዳታቸውንና 3 ሰዎች ደግሞ ሕይወታቸው ማለፉን ሲኤንኤን በዘገባው አስታውሷል። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላልን ብለዋል። ከዚሁ ጋር በተያያዘ ሴት የጦር ጀት አብራሪ በምርኮ እንዳልተያዘባትም የእስራኤል መከላከያ ሚኒስትር ገልጿል። በኢራንና እስራኤል ግጭት የእስራኤል ጦር ኢራንን እንዲደበድቡ ከላካቸው የጦር አውሮፕላኖች መካከል ሁለቱን መትቶ መጣሉን የኢራን ሚዲያዎች በዘገባቸው አስታውሰዋል። እስራኤል በኢራን ላይ መጠነ ሰፊ ጥቃት መክፈቷን ተከትሎ የዓለም የነዳጅ ዋጋ ዛሬ ከ10 በመቶ በላይ የሆነ ጭማሪ አሳይቷል። እስራኤል የኢራንን የነዳጅ ማምረቻ ጣቢያዎችንና የነዳጅ የወጪ ንግድ ተቋማቷን ኢላማ ካደረገች የድፍድፍ ነዳጅ ዋጋ በበርሜል ከ80 እስከ $100 ሊደርስ እንደሚችል ዓለም አቀፉ የዜና ምንጮች የነዳጅ ገበያ ትንበያ ባለሙያዎችን ጠቅሰው ዘግበዋል። የእስራኤል ጦር ኃይል ንጋቱን ላይ በተዋጊ ጄቶችና ድሮኖች በፈጸማቸው በርካታ ጥቃቶች ከ20 በላይ የኢራን ጦር ኃይል ከፍተኛ አዛዦች እንደተገደሉም ሮይተርስ ዘግቧል። በጥቃቱ ከተገደሉት መካከል የኢራን ጦር ሰራዊት ጠቅላይ ኢታማዦር ሹም፣ የአየር ኃይሉና የአብዮታዊ ጥበቃ ኃይሉ ዋና አዛዦች እንዲሁም 3 የኒውክሌር ከፍተኛ ሳይንቲስቶች ይገኙበታል ተብሏል። ከትናንት በስቲያ በህንድ አህመዳባድ በተከሰተው አስከፊ የአውሮፕላን አደጋ በህይወት እየተረፈው የ40 ዓመቱ እንግሊዛዊ መንገደኛ ኩማር ራሚሽ ከአውሮፕላኑ እንዴት እንደወጣ እንደማያውቅ ተናግሯል። ከሚኖሩበት ለንደን ከተማ ቤተሰቦቻቸውን ለመጠየቅ ነበር ወደ ህንድ ያመሩት ኩማር ራሚሽና ወንድሙ የቤተሰብ ጥየቃና የእረፍት ጊዜያቸውን ጨርሰው ወደ ለንደን ለመመለስ በተሳፈሩበት ወቅት ስለተከሰተው ሁኔታ ሲገልጽ በአቅራቢያው ከሚገኘው ህንፃ ላይ ሲከሰከስ በድንገተኛ መውጫ በሩ አጠገብ ነበር። አውሮፕላኑ ከህንፃው ጋር በተላተመበት ወቅት በተገነጠለው የአደጋ ጊዜ በር በኩል ለመውጣት እንደሮጠና ከዛም ራሱን ከአውሮፕላኑ ውጭ እንዳገኘውም ኩማር ራሚሽ ተናግረዋል። አውሮፕላኑ ከህንፃው ጋር ሲላተም ሁሉም ነገር የተፈጸመው በአይኔ እያየሁት ነው። እናም ይህንን ስመለከት እኔ ወደ ሞት የምሄድ መስሎኝ ነበር። ከደቂቃዎች በኋላ ግን መትረፌን ሳውቅ ገርሞኛል በማለትም ሁኔታውን ያስታውሳል። የአንድ ልጅ አባት የሆነው ራሚሽ ከወንድሙ ጋር በአንድ አውሮፕላን ውስጥ ተሳፍረው ጉዞ ቢጀምሩም ከአደጋው የተረፈው ግን እሱ ብቻ ነው። ራሚሽ ከአህመዳባድ ወደ ለንደን በሚደረገው በረራ በመቀመጫ ቁጥር 11 ኤ ላይ ተሳፍሮ እንደነበርም ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ያዘጋጀናቸው መረጃዎች እነዚህን ይመስላሉ። ሼር እና ሰብስክራይብ በማድረግ ወዳጅነታችሁን እንድታሳዩን በአክብሮት እንጠይቃለን። ሰናይ ጊዜ